1,216,000 ግራም ወርቅ ሙእሚን ሁኑ ተባለ እንጂ ሚሊዮነር ሁኑ መች ተባለ? አላህ Subhanahu Wa Ta'ala በዚህ ሰማይና ምድር ውስጥ ያለውን ሀብት ለማን የፈጠረው? ቢአምዋሊሂም በገንዘባቸው። የማን ገንዘብ? ነብዩንም በገንዘባቸው። ነብዩ ለመስጂድ ብር አምጡ። በኸዲጃ ሞተች አይደል? የሷ ሀብት የት ገባ? የአመት አስቤዛ በአንድ ቀን የሚዘጋ የትኛው ሀብታም? መርከብ ያላቸውም ሰዎች ምስኪን ተባሉ። ያ ዘመን ሀብትን እንዴት አየው? ታዲያ ስትነሳ የቤት ኪራይ ያዛረገኝ እዚህ ለምን አንዱ ምን ውጣ በር ላይ ትውልድ ክፍተት አለ። የተሳሳቱ አመለካከቶች ድህነትን መስጂድ ውስጥ ማበረታታት አለ። ቤቱ አያምርም፣ ንጽህና የለውም። ከዜሮ ተነስቶ በ8 አመት ውስጥ ምን ስትራቴጂ ተከትሎ ነው ያለው? ሰው አሁን ቁሳዊነትን እያበዛ ነው። እንዴት ሰዎች ሚሊዮነር ይሆኑ ትላለህ? ኦርቶዶክስ ክርስቲያኖች ጋር ብትወስድ ይበልጡናል። ከቤታቸው ፊት ለፊት የሰደቃ ቤት አላቸው። ሲሪየስሊ ዳሜጂንግ ነው። በጊዜ ሂደት ራስን ወደ ማጥፋት ነው። የሌለው ሰው ምን ይሰጣል? ነብያቸው ይሄን ያህል ተርበው ተቸግረው እነሱ እንዴት አመጡም እኮ